ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። እግዚአብሔርን መስለን የተፈጠርነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ። ምንድነው ማድረግ ያለበት ሰው ነው? ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪ ይጎዳል። መቆም አይችልም፣ ይታመማል፣ ይሞታል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አቆ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ጾም ሰውነት ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ሆድ ያስነዳል እንዳየ ሙት ከልብ ይቆር ተውለት ይቆር። ሆድ እንዳየ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ወደድ ራሱ እንደው አንዳንድ ሰው አለ እኔ እንደው በየርኩበት ሰው አይወደኝም የሚል ሰው ጾም ጌታ ጾሞልናል፣ ስለዚህ እኛ አንጾምም ይላል። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው።
እነ እንቁላል እነ ስጋ ለምን የጾም ምግብ አልሆኑ? ካሉት ምግቦች ውስጥ ከእንስሳት ተዋጽኦ የሚገኙ ምግቦችን ጥሉላት ምግቦች ብላ ቤተክርስቲያናችን በጾም ጊዜ እንዳንመገባቸው ተከለከለች። ለምን ግን? እንግዲህ ሳይንሱ እንደሚነግረን ከሆነ የእንቁላልን ያክል ወይም የስጋን ያክል ወይም ሌሎቹን የእንስሳት ተዋጽኦችን ያክል ለሰውነታችን ጥቅም የሚሰጡ ከእጽዋት የምናገኛቸው ምግቦች አሉ። ቤተክርስቲያን ለምንድን ነው እንስሳትን ብቻ ላይ የተከለከለችው የሚል ጥያቄ ከተነሳ ቤተክርስቲያን እንስሳትን ብቻ የከለከለችው ሁሉንም ምግብ መከልከል ስለማችል፣ እጽዋትንም እንስሳትንም አትብሉ መባል አንችልም። የሆነ ነገር የግድ መብላት ስላለብን ማለት ነው። ስለዚህ ቤተክርስቲያን ምንድን ነው የምታደርገው? ቢያንስ አንዱን የታወቀውን የበረታውን ከከለከለች በኋላ ሌላኛው ላይ ግን ጥንቃቄ እንድናደርግ ወይም ራሳችንን እንድንገዛ ኃላፊነቱን ስልጣኑን ለኛ ትሰጠናለች ማለት ነው። ይሄ ማለት እንስሳት ተከልክሏል ማለት እጽዋትን እንደፈለገን ደስ እንዳሰኘ መመገብ እንችላለን ማለት አይደለም። እርግጥ ነው እኛ ሀገር ላይ ጥሩ ምግብ የምንበላው እንደውም የጾም ጊዜ ነው አይደል? ምግብ በአይነቱ የሚሰራው የጾም ጊዜ ነው። ግን የጾም ሐሳቡ እንደዛ አይደለም፣ እቅዱ እንደዛ አይደለም። ከእንስሳት የሚገኙ ምግቦችን የከለከለበት ምክንያት ከሚሰጡት ጥቅም አንጻር ሰውነታችንን ለማጎልበት ከሚሰጡት ጥቅም አንጻር ብቻ አይደለም፣ ከሚሰጡት ሳቲስፋክሽን አንጻርም ጭምር ደስ ያሰኛል አይደለ? በቃ ስንበላቸው ደስ የሚያሰኙ ምግቦች አሉ። ያንን ነገር ከመቀነስም ከማጉደልም አንጻርና እግዚአብሔር ላይና መንፈሳዊታችን ላይ ብቻ ፎከስ ማድረግ እንድንችል ለማገዝ እንድንችል ነው ቤተክርስቲያናችን የእንስሳት ምግቦችን ከልክላ የእጽዋት ምግቦችን እንድንመገብ የፈቀደችልን ማለት ነው። ይሄ ግን ለኛ በጣም ትልቅ ኃላፊነት ሰጥታን ይሄንን ስትሰጠን ይሄንን ስራ ስትሰራልን እኛ ራሳችንን መግዛት እንድንችል ራሳችንን ማሸነፍ እንድንችል የቴክኒካሊቲን እንድናስወግድ ማለት ነው። ልክ 9 ሰዓት እስኪሆን ጠብቀን መብላት ወይ ደግሞ የጾም ምግብ ነው ምን ችግር አለው ብለስ ከፈለግን ድረስ መብላት አይነት የስንፍና ጠባዮችን አስወግደን ራሳችንን በመግዛት ለጾም የሚገባ አይነት ኑሮ እንድንኖር ማለት ነው። ነብዩ ዳንኤል በትንቢቱ ምዕራፍ 10:3 ላይ ስለ ጾመባችሁ 3 ሳምንታት ሲናገር ሱባኤ ይዞ ነበርና ማለፊያ እንጀራ አልበላሁም እንዴ ደና እንጀራ እንኳን አልበላሁም፣ ማለፊያ እንጀራ ለአፍ የሚመች ደና እንጀራ እንኳን አልተመገብኩም ያለውና ስንጾም በጣም ስርዓት ባለው መልኩና ራስን በመግዛት ነው እንደሚገባው ቤተክርስቲያን ታስተምራለች ማለት ነው። ግን ለምን እንስሳት ተመረጡ? ለምን እጽዋትን አላደረገችም? እጽዋትን ከልክላ ለምን እንስሳትን አልፈቀደችም ቢባል አንደኛ ቅድም ያነሳነው የሳቲስፋክሽን ወይም የደስታ እንደ ምክንያት ማንሳት እንችላለን። ሁለተኛ ደግሞ መጽሐፍ ቅዱሳዊ መሰረት አለው። አሁን የጠቀስነው የትንቢተ ዳንኤል ላይ ማለፊያ እንጀራ አልበላሁም ካለ በኋላ ስጋ በአፌ አልገባም፣ ስጋ ቅቤ በአፌ አልገባም፣ ለ3 ሳምንታት ያክል ዘይትም አልተቀባውም ብሎ ሲናገር እናገኛለን። ስለዚህ መጽሐፍ ቅዱሳዊ ባህልን መሰረት ያደረገ ስርዓት ነው ቤተክርስቲያን የሰራችው ማለት ነው። እና እነዚህ ምግቦችን ማንመገበው የሆነ ርኩሰት ስላለባቸው ስለሚያረክሱ ክፉ ስለሆኑ ወይም እነዚህ መብላት ኃጢአት ስለሆነ አይደለም። ይልቁንም ራስን መግዛትን ራስን ማሸነፍን ገንዘብ እንድናደርግና ጾሙ የእውነትም የምንጠቀምበት የምናተርፍበት ጾም መሆን እንዲችል ይህንን ስርዓት ቅድስት ቤተክርስቲያናችን ሰርታለች ማለት ነው። ሌሎች ኦርቶዶክሳውያን ቤተክርስቲያናትም በጣም ከኛ ጋር የሚቀራረብ ስርዓት አላቸው። ከኛ አንዳንድ የሚለዩ ነገሮች ይኖሯቸዋል፣ ግን አመጋገብን በተመለከተ ከኛ ጋር የሚቀራረብ ስርዓት አላቸው። በዛ መልኩ እንድንጾም ስራ የተሰራልን ከዚህ የተነሳ ነው ማለት ነው። የሚጾም ሰው ለሰማዕትነት እንኳን በጣም ቅርብ ነው ይላሉ። ምክንያቱም በቅርብ ያለውን ምግቡን የሚተው ሰው በዓለም ያለውን ብዙ ነገር ለመተው አቅም የሚያገኝ ሰው ነው። እያላችሁ ስትተው አጠገባችሁ ሆኖ ስትንቁ ዓለምን ለመተው መንገድ ስለሚሆን ነው ከምግብ ጋር እኔና እናንተ ጥቂት ጊዜ እንኳን የምናርፈው። ወገኖቼ ያላችሁን ስትተው የሌላችሁን መመኘት ታቆማላችሁ። የራሳችሁን በመጾማችሁ ለሰዎች መስጠት ስትለምዱ የሌሎችን መመኘት ታቆማላችሁ። ጾምን እንደ ቀላል የጥቂት ጊዜ ቆይታ ብቻ እንዳታደርጉት። ይልቁንም ምግብን በተዋችሁ ቁጥር መመኘትን፣ ለምግብ መጓጓትን፣ ደግሞም መስገብገብን፣ ደግሞም ለቁሳዊ ነገር መተውን ቀስ በቀስ እየተለማመድን እንድንመጣ ነው የጾም ጥቅም ወገኖቼ።